ሰላም ውድ ቻናላችን ቤተሰቦች፣ ዛሬ የምናቀርብላችሁ መልእክት ተራ ንግግር አይደለም። ይህ ስለ ሰብአዊነት፣ ስለ ነጻነት፣ ስለ ፍቅር፣ ስለ ተስፋ እና ስለ ሰው ልጅ ክብር የሚናገር ጥልቅ መልእክት ነው። ከመጀመራችን በፊት ግን አንድ ነገር ትንሽ ጥያቄ አለኝ። ይህ አይነት አነቃቂ እና ህይወትን የሚቀይር መልእክት የምትወዱ ከሆነ ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ እና የማንቂያ ደወሉን ይጫኑ። የእናንተ ድጋፍ ይህን መልእክት ወደ ሌሎቻችሁ ሺዎች እና ሚሊዮኖች ሰዎች እንዲደርስ ያግዛል። ወዳጆቼ፣ በዚህ ዓለም ላይ ብዙ ነገሮች ተቀይረዋል። ህንጻዎች ከፍ ብለዋል፣ ቴክኖሎጂዎች አድገዋል፣ የሰው ልጅ ወደ ጨረቃ ደርሷል። መረጃ በሰከንዶች ውስጥ ከአንድ አህጉር ወደ ሌላው ደርሷል። ነገር ግን አንድ ጥያቄ አለ። እኛ እንደ ሰው ልጆች በእውነት አድገናል? በእውቀት አድገናል፣ በቴክኖሎጂ አድገናል፣ በሀብት አድገናል። ነገር ግን በፍቅርስ፣ በርህራሄስ፣ በሰብአዊነትስ? ዛሬ ብዙ ሰዎች ሀብታም ናቸው ግን ደስተኛ አይደሉም። ብዙ ሰዎች ታዋቂ ናቸው ግን ሰላም የላቸውም። ብዙ ሰዎች ብዙ ጓደኛ አሏቸው ግን ብቸኛ ሆነው ይኖራሉ። ምክንያቱም የሰው ልጅ ነፍስ በገንዘብ አትሞላም፣ በስልጣን አትሞላም፣ በዝናም አትሞላም። የሰው ልጅ ነፍስ በፍቅር፣ በእምነት፣ በአክብሮት እና በዓላማ ትሞላለች። ዛሬ ይህ መልእክት የምትሰሙ ከሆነ ምናልባት በችግር ውስጥ ትሆኑ ይሆናል። ምናልባት ተስፋ ቆርጣችሁ ይሆናል። ምናልባት ህልማችሁን ለመተው እያሰባችሁ ይሆናል። ነገር ግን እባካችሁ አታድርጉት። የታሪክ የታላላቅ ሰዎች ሁሉ በፈተና ውስጥ አልፈዋል። 27 ዓመታትን በእስር ቤት ያሳለፈ ብዙ ጊዜ ተሸንፎ ነበር። በሺዎች የሚቆጠሩ በውድቀታቸው አጋጥሟቸው ነበር፣ ነገር ግን አልተውም። ስለዚህ እርሶም አይቶ የዛሬ ስቃይ የነገው ጥንካሬ ሊሆን ይችላል። የዛሬው እንባ የነገው ደስታ ሊሆን ይችላል። የዛሬው ችግር የነገው ታሪክ ሊሆን ይችላል። አሁን ዓለም የሚፈልገው ብዙ ገንዘብ ያላቸው ሰዎች አይደለም። ዓለም የሚፈልገው ብዙ ስልጣን ያላቸው ሰዎች አይደለም። ዓለም የሚፈልገው ትልቅ ልብ ያላቸው ሰዎችን ነው። ፍቅር የሚያሰራጩ፣ ሰላም የሚያመጡ፣ ተስፋ የሚያበሩ፣ እውነትን የሚናገሩ። እናምናለሁ ከነዚህ ሰዎች አንዱ እርሶ ሊሆኑ ይችላሉ። አሁን ይህን ኃይለኛ መልእክት በጥሞና ያዳምጡ። ምክንያቱም አንድ ሐሳብ ህይወትን ሊቀይር ይችላል። አንድ ውሳኔ ፈጣን ለውጥን ሊያመጣ ይችላል። አንድ መልእክት ደግሞ ሙሉ ትውልድን ሊያነቃቃ ይችላል። እንግዲህ ተቀመጡ፣ ያዳምጡ፣ ያስቡ እና ይህ መልእክት ልባችሁን እንዲነካ ፍቀዱለት። አዎን ወዳጆቼ፣ ዛሬ እዚህ የተሰበሰብነው ስለ አንድ ታላቅ እውነት ለመናገር ነው።